እሺ እንግዲህ ጋይስ ዌልካም ባክ ቱ ማይ ዩቲዩብ ቻናል። ይህ ቪዲዮ ርዕሱ እንዳነበባችሁት እናትን ትምህርት ይዘህ ስትመጣ ነው የሚለው። ቪዲዮውን እንግዲህ ከቀልድ በዘለለ በምንም ባታዩት ብዬ እመክራለሁ። ቪዲዮ በጣም ፈኒ ነው፣ እንደምትወዱ ተስፋ አለኝ። ሀሳብ አስተያየት ካላችሁ ኮመንት ላይ አሳውቁ። አንተ እናትህ ስልትን ይዘህ ትመጣለህ እንዴ? በእናትህ አንቺው እናቱ ነሽ ማለት ነው? ለማንኛውም አሁን ስለ ልጅ ሲነግርሽ ማለት ነው ክላስ አይገባም። አሁን ላባረረው ጨርሻለሁ ስራዬን ማለት ነው። ግን ይህ ነገር ማስተካከል እንችላለን። እኛ ለብቻችን ማውራት ማስተካከል የምንችለው ነገር ስለሆነ በቃ አንተ ሂድ፣ እኔ እና እሷ እናወራለን። እሺ አሁን ቀልዱ ቀልድ ነው። ልጅሽ በጣም አስቸጋሪ ነው። ከትከት እንችል ነበር ግን እናንተ ናቸው ወላጅ አክባሪ ነው። በተለይ ዳንቺ አይነት ሲሆኑ ደግሞ አሁን እህቱ ነበር የመሰልሽኝ። ገብቶሻል? ለማዘጋገል ለማንኛውም ሳምንት ነው ይባላል። ቁጥር ምን ይሻላል? እንዴት ይመስላል? መፍትሄ ይዞ እሱማ አለ እኮ መፍትሄውን ብንጠቀም ያው አሁን ክላስ ስለሆንኩኝ ማለት ነው ከስራ 12 ሰዓት እወጣለሁ። ኦኬ፣ ከስራ በኋላ መገናኘት እንችላለን። በቃ የቀረውን እየሸኘሁሽ ነው አይሻል? ብሩኬ የመሰለ ልጅ ልካንቺ ራሱ ኦ ማይ ጋድ ብሩኬ አፍተር